በሰራዊት አይዋጋም። እግዚአብሔር ዝምታውን ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። ነውር እኮ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው። ዝም ብሎ ማለት መንግስተ ሰማያትን ማን አይቶት ብለን በቃ መብላት በቃ መተኛ። ምን አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚነገራቸው ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደ የሞካከረ ሰው የድንጋይ ጥርቅም እኮ ነው። እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ሲል ብሩን ወርወር አድርጎ ስራውን እየሰራ ሊሞት ነው። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ ባለ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩ፣ እሱም ብቻ ይንገሩ። ዝም ነው ችግር። ቆይ ሰባኪው ምንድን ነው የፈለገው? ምንድን ነው ቤተክርስቲያን ስሩ፣ አካውንታችሁ ንገሩ። ምንድን ነው የምትፈልጉት? እሱም ብቻ ለምን አትነግሩኝ? ቃለ እግዚአብሔር ጌታ ይጓ እኛ አንተን ቆርቆሮ አይደለም የፈለግነው። እኛ የፈለግነው ህሊናህን። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለው። ገንዘባችሁ አያጸድቃችሁ። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና፣ የእግዚአብሔር የዓይኑ ማረፊያ ንጽህና። እግዚአብሔር የሚያየው ወደ እሱ ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹህ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹህ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ነገር ያስባል።